ሰላም ጤና ይስጥልን። የቡሽ ሀበሻ የዩቲዩብ ቻናል ተከታታዮች ሆናችሁ እንዴት ናችሁ? ሰላም ነው አለን ይመስገነው። በዛሬ ቪዲዮአችን ላይ የማት ፋውንዴሽን አይነቶች ምን አይነት ናቸው? ማት ፋውንዴሽን አይነቶች እነሱን ከ5 አይነቶች አሉ፣ 6 አይነቶች አሉ። እነሱን እያንዳንዳቸውን ምንድን ናቸው ቢትናለን ማለት ነው። ጀነራል አድርገን ማለት ነው። አንዱ ፍላት ፕሌት ነው። እንደ ፓድ ፋውንዴሽን ሆኖ ሙሉ ህንፃውን የሚያርፍበት ቦታ ላይ ይሸፍናል። ወይም ብረት ደግሞ ኮለና ሺር ዋል ያለበት ጋር ስፔሲንግ ማጥበብ ብረት በመጨመር ማለት ነው ጨመር ማድረግ አለበት። ሁለተኛው ላይ ፕሌት ቲንክድ አንደር ዘ ኮለን ነው የሚለው። ይህ ኮሎኖቹ የሚወጣው ክብደት በሶሌታው ውፍረት ብቻ ቆሞ ካልቻን ኮሎኖቹ ረድፍ ከሶሌታው ስር ጥልቀቱን እንጨምራለን ማለት ነው። እና ሳይት ላይ በጣም የሚገርም ነገር አለ። ሶስተኛው ፒል ራፍት ፋውንዴሽን ነው። ማታችን ፒል ቢደገፍ ልክ እንደ ፒል ካፕ ሆኖ ግን ጥልቀት የለው ሻለ ይሆናል ማለት ነው። ይሄ ነው ፒል ራፍት ፋውንዴሽን ነው ማለት ነው። አራተኛ ቢም ስላብ ቱ ዋይር ራፍት ፋውንዴሽን ነው። ሶሌታችን ላይ ግሬድ ቢም ሻርፕ የሚያርፍበት አይነት ነገር ነው። ቢም ስላብ ቱ ዋይር ራፍት ፋውንዴሽን ነው። ሶሌታውን ላይ ግሬድ ቢም ሲረበረብ አይነት ነገር ነው ይሄ። አምስተኛ ሪጂድ ሰርኩላር ራፍት ፋውንዴሽን እንደ ቤዝመንት ስንጠቀመው ፋውንዴሽኑ እንደ ቤዝመንት ስንጠቀመው ማለት ነው። ስድስተኛ ላይ ፕሌት ዌዝ ፔንደስታል ምናለ ኮሎኖቹ ላይ ከሶሌታ በላይ ኮርቻ ሲኖረው ማለት ነው። ይሄ እንግዲህ እነዚህ ነው የማት ፋውንዴሽን አይነቶች። በዚህ እናያቸዋለን። ፕሌታን አንደኛ፣ ሁለተኛ ፕሌት ቲክነስ አንደር ዘ ኮሎናል፣ ሶስተኛ ፒል ራፍት ፋውንዴሽናል፣ አምስተኛ ቢም ሪጂድ ሰርኩላር ራፍት ፋውንዴሽናል፣ ስድስተኛ ፕሌት ዌዝ ፔንደስታል ነው ማለት። እነዚህ የማት ፋውንዴሽን አይነቶች ናቸው። ማት ፋውንዴሽን ለምን መረጥ፣ እንዴት ነው የሚሰራው፣ ማት ፋውንዴሽን ነው አጠቃቀም የሚለው ነው። ያንን ነገሮችን ቀጣይ ቪዲዮ ይሰራላችኋለሁ። ሰላም ሁኑ። ቪዲዮውን ላይክ፣ ኮሜንት፣ ሼር በማድረግ እዩት። እንዲሁም ተመሳሳይ ቪዲዮዎችን እንመጣላችሁ። የደወል ምልክቱን በመጫን አትርሱ።